በአማራ ክልል ከቅርብ ጊዜ ወዲህ በወሎ ቀጠና ያገዛዙ ጦር ከባድ ሽንፈትን እያጋጠመው ሲሆንም ለአብነትም በቀጠናው ዙ 23ን ጨምሮ በርካታ ኪሳራዎችን ማስተናገዱ የቅርብ ጊዜ ትውስታችን ነው። ሆኖም የዚህ ሁሉ ኪሳራና ሽንፈት ምክንያቱ ምን እንደሆነም ከበላይ አለቃቸው ከአብይ አህመድ ትዕዛዝ ተቀብለው ወደ ስፍራው ያቀኑት ጄኔራል አበባው ታደሰም ሳያስቡት በፋኖ መከበባቸው ተሰምቷል። ከትናንት በስቲያ ወልዲያ ደርሰው ከጄኔራል አሰፋ ቸኮል ጋር ይዘዋወሩ ቀጠናውን ሲቃኙ የነበሩት ጄኔራል አበባው ታደሰም ቀድሞ መረጃው በደረሳቸው የፋኖ ኃይሎች በትናንትናው ዕለት የደፈጣ ጥቃት ማድረሳቸው ቢነገርም ዛሬ ግን ከበድ ያለ መደበኛ ውጊያም እየተደረገ እንደሚገኝ ተጠቁሞ ተጨማሪ መረጃ አለን፣ በዝርዝር ትሰሙታላችሁ። በሸዋ ቀጠና የ105ኛ አየር ወለድ ክፍለ ጦር በአጼ አምደ ጽዮን ኮር በ7ለ7 ክፍለ ጦርና በአርበኞች ጦር ደበበ ነጋሽ ብርጌድ በተሰነዘረበት የደፈጣ ጥቃት ከፍተኛ ጉዳት ማስተናገዱ ታውቋል። በዚህ ውጊያም በርካታ አየር ወለድ ኮማንዶዎች በፋኖ መሰናበታቸውን የተነገረው ይህም የመረጃ ጊዜያችን ትኩረት ነው፣ ታደምጡታላችሁ። በሌላ በኩል ስለ በረከት ገብረዋና አብይ አህመድ የወጣው መረጃ በርካቶችን እያነጋገረ ይገኛል። በተለይም በቅርቡ ለስር የተዳረገችው በረከት ገብረዋ ለስር የተዳረገችበት ምክንያት ሰፋ ያለ መረጃ አካተን ይዘን መጥተናል። በቆይታችን በስፋት የምትሰሙት ይሆናል። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። በአማራ ክልል በቀጠለው የህልውና ትግል የብልጽግና የጦር ሰራዊት ታላቅ ዋጋ እያስከፈለ መሆኑ ሲነገር የአማራ ፋኖ ደግሞ አስደናቂ በተባሉ ድሎች ታጅቦ ትግሉን ወደፊት እንዲገሰግስ እያደረገው ስለመሆኑ ተነግሯል። ከግንባር የሚወጡ መረጃዎች እንደሚያመለክቱት አሁን ላይ የአማራ ፋኖ በሁሉም የአማራ ግዛቶች ከባድ ውጊያዎችን አጠናክሮ መቀጠሉ ሲሰማ በጎጃም፣ በሸዋ፣ በወሎና በጎንደር ጥምር ኃይል እየተባለ የሚጠራው የብልጽግና የጦር ሰራዊትም ከባድ ሽንፈትን እያጋጠመው እንደሚገኝ ተጠቁሟል። ከቅርብ ጊዜ ወዲህ በወሎ ቀጠና ያገዛዙ ጦር ከባድ ሽንፈት እያጋጠመው ሲሆን ለአብነትም በቀጠናው በተደረገ ትንቅንቅ 23ን ጨምሮ በርካታ ኪሳራዎችን ማስተናገዱም የቅርብ ጊዜ ትውስታችን ነው። ሆኖም የዚህ ሁሉ ኪሳራና ሽንፈት ምክንያቱም ምን እንደሆነ ከበላይ አለቃቸው ከአብይ አህመድ ትዕዛዝ ተቀብለው ወደ ስፍራ ያቀኑት ጄኔራል አበባው ታደሰም ሳያስቡት በፋኖ መከበባቸውም ሰምቷል። ከትናንት በስቲያ ወልዲያ ደርሰው ከጄኔራል አሰፋ ቸኮል ጋር የተዘዋወሩ ቀጠናውን ሲቃኙ የነበሩት አበባው ታደሰም ቀድሞ መረጃ የደረሳቸው የፋኖ ኃይሎች በትናንትናው ዕለት የደፈጣ ጥቃት ማድረሳቸው ቢነገርም ዛሬ ግን ከበድ ያለ መደበኛ ውጊያም እየተደረገ እንደሚገኝ ተጠቁመው ትላንት አመሻሽን ጀምሮ ዛሬ ውሎን ተደርጓል በተባለ በዚያ ወደ ውጊያም በብዙ ግንባር ያገዛዙ ጥምር የጦር ሰራዊት መበታተኑን ምንጮች ገልጸዋል። እንደ ምንጮች ገለጻ ከሆነም በወሎ ቤተ አማራ በተደረገ ተጋድሎ የአማራ ፋኖ ኃይሎች የድል ብስራት ማሰማታቸው ሲነገር ውጊያው ተደርጓል የተባለው በደሴና በወልዲያ ከተሞች በቅርብ ርቀት መሆኑ ታውቋል። ትናንት ታህሳስ 1 ቀን 2018 ዓ.ም በወልዲያ ከተማ ዙሪያ በተፈጸመ የደፈጣ ጥቃት በተሽከርካሪ ሲንቀሳቀሱ የነበሩ የብልጽግና መንግስት ወታደሮች ላይ ከባድ ጉዳት መድረሱም ሰምቷል። ወልዲያ ከተማ ዙሪያውን ወድመን ተብሎ በሚጠራው አካባቢም ትናንት ታህሳስ 1 ቀን 2018 ዓ.ም አመሻሹን በሁለት ኦራልና በአንድ ፓትሮል ተሳፍረው ሲንቀሳቀሱ በነበሩ ያገዙ ወታደሮች ላይ የአማራ ፋኖ ብሔራዊ ኃይል የሚኒልክ ህዝብ በተፈጸመ የደፈጣ ጥቃት ነው በርካቶች ሙትና ቁስለኛ መደረጋቸው የሚሰማው። በደፈጣ ጥቃቱ ሙትና ቁስለኛ ከተደረጉ ወታደሮች በተጨማሪም ወታደራዊ ተሽከርካሪዎችም ከጥቅም ውጭ መደረጋቸው የተረጋገጠ ሲሆን ይህን ተከትሎም አሰፋ ቸኮል ዛሬ ረፋዱን በርካታ ኃይሉን አሰባስቦ ከባለማድረግ ሞክሮም ከቦስ ሰባብሮ ያላሰበው ሌላ ተጨማሪ ጥቃት አስተናግዷልም የተባለው። በዚህ ጥቃት ጄኔራል አሰፋ ቸኮልን ጨምሮ ጄኔራል አበባው ታደሰ ወደ ቀጠናው አመርተው እንደነበርም ተገልጿል። ጄኔራል አበባው ታደሰ በተለይም ከሰሞኑ በቀጠናው ከባድ ጉዳትን ያስተናገደ ያገዛዙ ጦር የሽንፈቱ ምክንያት ለማወቅ ነው ወደ ወልዲያ አመርተው የነበረውም ተብሏል። የምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር አንደኛ ሻለቃ ቃኝ ኃይሎች ናቸው ወልዲያ ከተማ ዙሪያ ልዩ ስሙ ወድበን በተባለ ቦታ ላይ በሁለት ወራልና በአንድ ፓትሮል ሲንቀሳቀስ የነበረውን የጠላት ኃይል በደፈጣ በመምታት ታላቅ ጀብዱን ፈጽም ድል የተጎናጸፉትም ሲሉ ምንጮች አረጋግጠዋል። የብልጽግናው አገዛዝ ከዘመቻ አባናደው ማግስት በርካታ እግረኛ ሰራዊት ወደ ቤተ አማራ እያስገባ መሆኑ የሚታወቅ ሲሆን ይህን ሰራዊቱ አሁን የሚኒልክ ህዝብ ፋኖች ወደ ቀጠናው እንዲገባ ካደረጉ በኋላ በሁሉም ቀጠና ያለው የፋኖ ሰራዊት በደፈጣ ጠላትን እየመታ እረፍት እየነሳ ተረጋግቶ እንዳይቀመጥ ብሎም እየተመረረ እንዲኮበል በማድረግ ማጥቃት ቀርቶ ተረጋግቶ እንዳይከላከል አድርገውታል የተባለው።
በተመሳሳይ ከደሴ በቅርብ ርቀት ትላንት ታኅሳስ 1 ቀን 2018 ዓ.ም ከንጋት ጀምሮ እስከ ምሽት በከባድ መሳሪያ የታገዘ ከባድ ትንቅንቅ መካሄዱ ታውቋል። በዚያው ውጊያ በርካታ ሰራዊቱ አልቆ የዋለው ያገዙ ኃይል አመሻሹን ሌላ ተጨማሪ ኃይል አስገብቶ ውጊያ እንደ አዲስ ማካሄዱም ለማወቅ ተችሏል። ከትናንት በስቲያ በዚሁ በደሴ ከተማ ዙሪያ በተደረገው ውጊያም አዲስ ተሰርቶ ሰራዊት ከሰፈረበት 2 እና 3 ቀናት ያልሆነም የኮንክሪት ምሽግ መሰበሩና በርካታ ያገዙ ወታደሮች ሙትና ቁስለኛ መደረጋቸውንም መዘገባችን አይዘነጋም። በዚሁ ቀጠና ከ3 በላይ ሰው አልባ አውሮፕላን 2 ጀነራል መድፍ ከ6 በላይ ዙ 23 እና ሞርተር እንዲሁም ሌሎች ከባድ መሳሪያዎችን ጨምሮ ያገዙ የ801ኛ ኮር ሰራዊትና ኮምቦልቻ አየር ማረፊያ የተራገፉ ኮማንዶዎችን በአድማ ብተና መንገድ መሪነት በወሎ ደጋገር ያሰለፈው የብልጽግናው ወታደር ውርደትን ከከባድ ሰብአዊና ቁሳዊ ኪሳራ ተከናንቦ ውጊያው ከአማራ ፋኖ ድል አድራጊነት መጠናቀቁንም ለማወቅ ተችሏል። በሌላ በኩል ከአማራ ፋኖ ብሔራዊ ኃይልና ከአፋር የተውጣጡ የፋኖ አህዶች በጋራ ባካሄዱት ጸረ ማጥቃት እርምጃ ታላቅ ድል ተቀዳጅተዋል የተባለ ሲሆን በጎንደር ቀጠና በወገራ ወረዳ ያገዙ ኃይል መመታቱ ታውቋል። በወገራ ሜጦ ቀበሌ ያገዙ ሰራዊት ስቦ በመደምሰስ ወታደራዊ ስልት አጭር ሰዓታት በፈጀ ብርቱ አውደ ውጊያም የብልጽግና ሰራዊት ከፍተኛ ሰብአዊ ጉዳት ደርሶበታል ነው የተባለው። የአማራ ፋኖ ብሔራዊ ኃይል በላይ እዝ 5ኛ ኮር ጎንደር የብጋሻው ክፍለ ጦር አጥናፉ ብርጌድ ስኬታማ የድምሰሳ ማጥቃት እያደረገ ሲሆን የጎንደር የብጋሻው ቴዎድሮስ ብርጌድ ደግሞ በወገራ ወረዳ ጃኑራ አካባቢ ጠላትን ሙትና ቁስለኛ አድርጎ እንዲሁም ሽንፈት አከናንቦ እንዲሸሽ ማድረግ የቻለበትን አውደ ውጊያም አድርጓል ተብሏል። በደረሰበት ሽንፈት ሞራሉ የላሸቀው ያገዙ ሰራዊትም በሚሸሽበት አካባቢ 3 ንጹሃን አርሶ አደሮችን በሰብል መሰብሰብ ተግባር በሰማሩበት በግፍ ህይወታቸውን የነጠቀ ሲሆን የንጹሃን መኖሪያ ቤቶችና የቁም ሳጥንም አውድሟል የሚሉት የመረጃው ምንጮች በማሰቃያ ኮድ የፋኖ ቤተሰብና ጎረቤት ናቸው ያላቸውን ንጹሃኖች በማገት ሸሽቶ ወደ አምባ ጊዮርጊስ ከተማ ተመልሷል የተባለው። በሌላ በኩል በሸዋ ቀጠና የ103ኛ አየር ወለድ ክፍለ ጦር በአፄ አምደ ጽዮን ኮር በ7 ለ7 ክፍለ ጦርና በአርበኞች ጦር ደበበ ነጋሽ ብርጌድ በተሰነዘረበት የደፈጣ ጥቃት ከፍተኛ ጉዳት ማስተናገዱ ታውቋል። በከፍተኛ ሁኔታ የተመታው ያገዙ ኃይል መነሻውን ከሸዋሮቢት ከተማ በማድረግ ከዞኑ ዋና መቀመጫ ከሆነችው ደብረ ብርሃን ከተማ የብልጽግናውን ካርዲና ሬሽን ለመቀበል ወደ ደብረ ሲና ከተማ በማቅናት ላይ ያለ ልዩ ቦታው አስፋቸው በተባለ አካባቢ ላይ በከፍተኛ ሁኔታ ተመቷል ነው የተባለው። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር ትናንት 7ኛ ቀኑን ባስቆጠረው በዚህ ላስጨራሽ ትንቅንቅ በአገዛዙ ጦር ላይ ከባድ እርምጃ መውሰዱን አስታውቋል። በትናንትናው ዕለት ማለትም ታኅሳስ 1 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ እስከ ምሽት 11 ሰዓት ድረስ ቀኑን ሙሉ በተደረገው ውጊያ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር በወታደራዊ አዛዡ ሻለቃ ጌጤ ዓለሙ በምክትል ወታደራዊ አዛዡ 50 አለቃ ተገኘ ደጀን በምክትል ዘመቻ ወታደር ቻለ አበበ እንዲሁም በክፍለ ጦሩ ቃኝና ማንዲስ ጦር አዛዦች እንዲሁም ዘመቻዎችን ጨምሮ በየሻለቃው ያሉ የጦር አዛዦችና ዘመቻዎችን በሰሩት ድንቅ ጥበብ የተሞላበት ኦፕሬሽን ደረቅ ወንዝ፣ ፍልውሃና ብሔራዊ የተባሉ ቦታዎች ላይ ድንቅና ታምር የተባለለት ፍልሚያ አድርገው ከፍተኛ ድል ማስመዝገባቸው ታውቋል። በዚያው ውጊያ ከፍተኛ አመራሮችን ጨምሮ በርካታ ያገዙ ኃይል ሞትና ቁስለኛ የተደረገ ሲሆን ጠላት በዙ 23ና በሜካኒክ የታገዘ ውጊያ ያደረገ ቢሆንም የፋኖን ከባድ ምት ግን መቋቋም አልቻለም የተባለው። በሌላ መረጃችን ከቅርብ ጊዜ ወዲህ ስማቸው በመደበኛው ሚዲያና በማህበራዊ ሚዲያ ገዝፎ ከወጡ ባለሀብቶች መካከል በቅጽል ስሟ በረከት ገብሬዋ ሙሉ ስሟ ደግሞ በረከት ወርቁ አደራ በመባል የምትታወቀው ግለሰብ ትገኝበታለች። ግለሰቧ ጠቅላይ ሚኒስትር አብይ አህመድን አስመልክቶ ከጥቂት ወራት በፊት እኔን ሁሌ የሚያስጨንቀኝ የሚያሳስበኝ ነገር ጠቅላይ ሚኒስትራችን ደከመኝ በቃኝ ትንሽ ልረፍ እስቲ እንደ አባት ወደ ልጆቼ ወደ ቤተሰቤ ልመለስ ቢል ምን ይውጠናል? ማን ነው እሱን የሚተካው? ማን ነው ይህን ሁሉ ጥንቅጡ የወጣ ፖለቲካ የሚያቻችለው? ማን ነው? እግዚአብሔር ለኢትዮጵያ ሲል ከኔ እድሜ ቀንሶም ይስጥህ በሚል የማሽቃበጫ ንግግሯ የብዙዎች መነጋገሪያ ሆናም ነበር። ሴትዮዋ የስራ ዕድል ፈጣሪ ተደርጋም በብዙ ዘንድ ትወሰድ ስለነበር የምታስሯ ዜና ከ3 ሳምንት በፊት ይፋ ሲሆን ብዙዎችንም አስገርሟል። እስሩ ይፋ በሆነበት ቅጽበት አንዳንዶቹ በረከት ገበሬዋ እስር ቤት የገባችው በሹፌሯ ምክንያት በተፈጠረ ቀላል ችግር ነው፣ በቅርቡ ትፈታለች የሚል ማረጋገጫ የሚመስል መረጃ ማህበራዊ ሚዲያ ላይ በስፋት ሲለቁ ተስተውለዋል። መሰረት ሚዲያ በዚህ ዙሪያ አደረጉት ባለው ክትትልም ጉዳዩ ሹፌርም ሆነ ከሌላ አካል ጋር የተገናኘ ሳይሆን ግለሰቧ በከባድ ዓመታትን በፈጅና ረጅም ሰንሰለት ባለው የማጭበርበር ድርጊት ላይ ተሳትፋለች የሚል ተጠርጥራ መሆኑም ተረጋግጧል። ዋናው ጉዳይ የግብርና ምርቶችን የሚያመርተውና የሚያከፋፍለው ድርጅቷ ውስጥ ለበርካታ ሺህ ሰው በረከት ገብረው የሸጠችው ሸር እንደሆነም መሰረት ሚዲያ ከመንግስትና ጉዳዩን ከሚያውቁ ሌሎች የመረጃ ምንጮችም አረጋግጫለሁ ብሏል። በመጀመሪያ 45 ሰዎች ገደማ ከፍተኛ መጠን ያለው ብር ይዛ ተሰወረችብን በሚል የተጀመረ ምርመራ ነበር። በኋላ ሲጣራ ለማየት እንደተቻለው
በሸር ሽያጭ ዙሪያ የወጡ ደንቦችን በመተላለፍ ጭምር 2 የሸርክና ውሎችን በማዘጋጀት ስትሸጥ ተገኝታለች የሚሉት የመንግስት ምንጫችን ሲሆኑ በዚህ መሰረት በመጀመሪያው ምድብ 1 ሚሊዮን ብር፣ ሁለተኛው ምድብ 500 ሺህ ብር በስፋት ሲሸጥ መቆየቱን አስታውሰዋል። 45 ሰዎች የመጀመሪያዎቹ ሆኑ እንጂ ምናልባትም በመቶዎችና በሺዎች የሚቆጠሩ ግለሰቦች የድርጊቱ ሰለባ ሳይሆኑ እንዳልቀረም መረጃዎች ያሳያሉ። ይህም ከበርካታ መቶ ሚሊዮኖች እስከ ቢሊዮኖች በዚህ መልኩ በግለሰቧ ሳይሰበሰብ እንዳልቀረም ተገምቷል። ስራው እንደ ፒራሚድ እስኪም ቀድሞ ሸር የገዙ ሰዎች ሌሎች ሰዎችን እንዲያመጡ የማድረግ አካሄድ እንደነበረው አንድ ጉዳዩን በቅርበት የተከታተሉ የመረጃ ምንጭ አስረድተዋል። ከአንድ ቤተሰብ በ2፣ 3 እና 4 ሰው ስም ሸር የገዙ አሉ። ግለሰቧ ደግሞ ለዚሁ አንዱና ዋነኛ ማሳመኛው ከመንግስት ጋር በቅርበት እንደምትሰራ መናገሯና ከባለስልጣናት ጋር አብራ የተነሳቻቸውን ፎቶዎች በስፋት መልቀቋ ነው ይላሉ። መሰረት ሚዲያ ገንዘባቸው ከከፈሉ ሰዎች እንደተረዳው በረከት ገብረውሃ በተለይ ከጠቅላይ ሚኒስትር አብይ አህመድ ከደህንነት ቢሮ ኃላፊ አቶ ሬድዋን ሁሴንና ከፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ጋር የቅርብ ትውውቅ እንዳላት በስፋት ስትናገርና ህዝብን ለማሳመን ስትጠቀምበት ነበር ተብሏል። ከእርሻዎቹ የምታመርታቸውን የግብርና ውጤቶች በቅናሽ ለህዝብ እንድናከፋፍል በሚል በሸር ስም ብዙ ሰው እንደኛ ገንዘቡ ሰጥቷል። ይህ ከሆነ 2 ዓመት ጭምር የሞላቸው አሉ። ዓመት ያለፋቸው ሞልተዋል። ምንም እንቅስቃሴ ግን የለም የሚሉት አንድ የድርጊቱ ሰለባ ከቅርብ ወራት ወዲህ ግለሰቧ ጭራሽ ተሰውራ እንደቆየችና በማህበራዊ ሚዲያ ብቻ ትታይ እንደነበርም ያስረዳሉ። ሌላ ብራቸውን እንደተበሉ የሚጠቅሱ ግለሰብ ደግሞ በረከት ገብረዋ የኢትዮጵያ ስልክ ቁጥሯን ጭራሽ በማጥፋት የአየርላንድ ሀገር ስልክ በሆነ ቁጥር ዋትስአፕ ላይ ብቻ አልፎ አልፎ ትገኝ እንደነበር ያስረዳሉ። በዚህ ድርጊት ተማለው ገንዘባቸውን በብዛት የሰጡ ሴቶች እንደሆኑ የሚናገሩት ሌላኛው ምንጫችን ግለሰቧ የከፍተኛ ባለስልጣን ስም ደጋግማ በመጥራት ሸር ገዢዎች ጥያቄ እንዳያነሱ ታደርግ እንደነበር ያስረዳሉ። ከባለስልጣናት ጋር ግንኙነት እና ቅርበት አለኝ የሚለውን የተጠቀመችው ለሸር ሽያጭ ብቻ ሳይሆን ከማንኛውም ሰው ጋር አለመግባት ውስጥ ስትገባ ጭምር ነበር። ባለስልጣናት የሷ ማስፈራሪያ ነበሩ የሚሉት የመንግስት የመረጃ ምንጩ በዚህ ሁኔታ በርካታ ሌሎች ያልተደረሰባቸው ጉዳዮችም አሁን ወደፊት እየመጡ መሆኑን ለሚዲያችን ነግረውናል ሲል መሰረት ሚዲያ ዘግቧል። በረከት ገብረዋ የዛሬ 2 ዓመት የጠቅላይ ሚኒስትር አብይ አህመድ የመደመር ትውልድ መጽሐፍን በ50 ዩሮ ገዝታ እንደነበርም ተወስቷል። እንዲህ አይነት ድርጊቶች በተለይ የሚፈጸሙ ወንጀሎችን ለመሸፈን ሲውሉ ይስተዋላል የሚሉት ምንጮቹም በቅርቡ የኬና ሆቴል ባለቤትም በተመሳሳይ በቁጥጥር ስር መዋላቸውን አስታውሰዋል። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝህን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማዎች እስከምንገናኝ በያላችሁበት የዓለም ጫፍ